ሰላም ቤተሰብ አማን ነው፣ ሰላም ነው። እንዴት ናችሁ? አለን የተመሰገነ ይሁን። አንድ ነገር ማለት ስለፈለኩ ነው በእንግሊዝ ፕሪሚየር ሊግ ለሚገኘው ዩናይትድ እና ስለሱ የሆነ ነገር ማለት ስለፈለኩ ነው። ምክንያቱም አሁን በምናየው ሁኔታ ዩናይትድ በእርግጥ ካምናው የተሻለ አቋም ላይ ነው ያለ፣ ዘንድሮ ጥሩ ነው ያለ፣ ጥሩ እንቅስቃሴ ላይ ነው ያለ። ግን ደግሞ አንድ የታየ ነገር አለ በእኔ በኩል፣ ምናልባት በእናንተም ሊታያችሁ ይችላል አይችልም። ምናልባት ሰዎች ይሄን ምን ያህል ተገንዝበውታል የሚለውን አላውቅም። ግን ለራሴ የሆነ ጥያቄ አለኝ። ምክንያቱም በፕሪሚየር ሊጉ ያሉ ክለቦች ቶፕ 4 ወይም ቶፕ 6 የምንላቸው ክለቦች ሁሉም በሳምንት ቢያንስ 6 ወይ 7 ጨዋታ ያደርጋሉ። እንደዛ ሆነው ምርጥ አቋም ላይ ነው ያሉት። እነ ሲቲ፣ እነ ሊቨርፑልን ተውት፣ እዚህ ውስጥ የሚካተት አይደለም። ቼልሲም እንዲሁ ደህና ነው። አስቶን ቪላ፣ አርሰናል እነኛ አሁን ብዙ ጨዋታ ያደርጋሉ በየሳምንቱ ማለት ነው። ዩናይትድ ግን በሳምንት አንድ ጨዋታ ብቻ ነው የሚያደርገው። በሳምንት አንድ ጨዋታ ተመልከቱ። ይሄንን አስምሩበት። እና ችግሩ ምንድን ነው? የዩናይትድ ችግር ምንድን ነው? እንደውም ዋንጫውን ለማንሳት ቅርብ ዩናይትድ ነው መሆን ያለበት። ምክንያቱም ሳምንት ሙሉ ተዘጋጅተህ አንድ ጨዋታ ማከናወን የመጣውን ተጋጣሚን 7-8 ጨዋታ በሳምንት የሚያከናውን ተጋጣሚን ማሸነፍ ለምንድን ነው የሚሳነህ? ለምን? እንዴት ነው ታላቁ ዩናይትድ እየተባለ ይህንን አለማድረግ ለኔ ሌላ ነገር ነው ማለት ጥያቄ ለዩናይትድ ደጋፊዎች እና በዓለም ላይ ያላችሁ እግር ኳስን ተመልካቾች ከዚህ ከብሽሽቅ ከንትርክ ምናምን ነገር ከእንደዚህ አይነት የጸዳችሁ በትክክል ስፖርትን መመልከት ለምትችሉ ሰዎች ለእናንተ ነው ጥያቄ እና ለዩናይትድ ደጋፊዎችም በቃ በትክክለኛ መንገድ ጥያቄ እንድትመልሱ ሊፈልጋሉ ማለት ሀሳባችሁን ያው እንደ ጥያቄ እያስገደድኩ ሳይሆን የእናንተንም ሀሳብ ማግኘት ማወቅ ስለፈለኩ ነው። ይሄ ነገር እንዴት ነው? ለምን ጠንከር ያለ አቋም ለምን አይኖረውም? ፕሪሚየር ሊጉን ማንሳት የሚችልበት እድልም ይኖረዋል ብዬ ነው የማስበው፣ በእኔ እይታ ማለት ነው። አንድ ጨዋታ ሳምንቱ ሙሉ ተኝታ አንድ ጨዋታ እያደረግ ካለማሸነፍ ሌላ ጉድ ነው፣ ሌላ ጥያቄ ነው ብዬ ነው የማስበው። እስኪ የእናንተን ሀሳብ አስተያየት እዚህ ላይ ጨመር አድርጉበት ማለት ፈልጌ ነው። በተረፈ ዩናይትድ ካምናው የተሻለ ዩናይትድ ነው ዘንድሮ። አዎ ምንም ጥያቄ የለውም። ከዛ ውጭ ግን ዩናይትድ ካሉት ክለቦች በተሻለ ተጫዋቾችን ማስፈርሟል። ያለበትም አንድ ጨዋታ ነው። ይህን ጨዋታ አድርጎ ቢያንስ እንደው ዋንጫውን እሺ ይቅር፣ አሁን ሁለተኛ ካለው ሲቲ ከሱም ጋር ይቅር፣ ሶስተኛ ካለው አስቶን ቪላ ከሱ መፎካከር ነበረበት፣ በልጦ መገኘት። ያ ቦታ የእሱ ነው ብዬ ነው የማስበው። ዋንጫውንም የማንሳት አቅም ይኖረዋል በዚህ ሁኔታ ማለት ነው። በሳምንት ሙሉ አንድ ጨዋታ እያደረግ ዘና ብለህ እና ያለኝ ነገር ይሄ ነው። እስኪ እዚህ ጋር ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ።